መተውን መልቀቅን መልመድ መቻል አለባችሁ። ፍቅር ስብከት አያስፈልገውም። እኔ እኮ እንደዚህ አድርጌልሻለሁ፣ እኔ እኮ እንደዚህ አድርጌልሃለሁ፣ እኔ በጣም ማከብር ጓደኛዬ ነበርክ፣ እኔ በጣም ማከብር ሩሜቴ ነበርክ፣ ትምህርት ቤት ያሳለፍነው ትዝ ይልሃል። ፍቅር ስብከት አያስፈልገውም፣ ሰርቶ ያሳያል። ስህበት ምንም አይነት ፎርሙላ የለውም። አንድ ሴት አንተ ጋር የምትጠበቀው፣ አንድ ሴት አንተ ጋር የምትቆየው ባለቤትህ ሁና ሚስትህ ሁና ልጆችን የምትሰጥህ ወይንም በታዳጊ ወጣትነት ዘመንህ ፍቅረኛ ሁና ፍቅርን የምታሳውቅህ ላይክ አፕሪሺየት መደረግን የምትመግብህ ዋጋ የምትሰጥህ በአንተ መጠበቅና በአንተ መያዝ ከፈለገች ብቻ ነው። ይህንን ኃይል ማስገደድ አትችልም። ፍቅር በግድ ሊመጣ አይችልም። ከሰዎች ጋር ያላችሁ ተግባቦትና አብሮነት በእናንተ ልመናና ጉትጉታ ሊገነባ አይችልም። እንደውም ይበልጥ በተጠጋቸውና ይበልጥ በፈለግካቸው ቁጥር የእሱ የራሱ የኔ የሚለው ዓለም የለውም ወይ የኔን እኮ የህይወቱ ዋና መሰረትና ምሰሶ አደረገኝ ብለው ፍርሃት ይሰማቸዋል፣ ወይንም እንደተቆጣጠርካቸው ያስባሉ። ስለዚህ ይበልጥ እየገፉና እየራቁ ይመጣሉ። በዚህ ዘመን ላይ የተቸገርነው ትልቁ ጉዳይ በተለይ ወንዶች አለመፈለግን መቀበል ማቆማችን ነው። ካልፈለገችህ አትፈልግህም። ዛትሰው ፕሩፍ ለማድረግም አትጋጋጥ። አንዳንዴ የኛ ያልሆነ ማንነት ይዘን እንቀርባለን የሆነች ሴት ጋር፣ የሆነች የወደድናት ሴት ጋር። እሷ የምትፈልገው ደግሞ ወንድ ብላ የምታስበው መጨረሻ ላይ ምን ሆኖ እናገኘዋለን? እኛ ኦልሬዲ በተፈጥሮ ያለን ማንነት፣ እኛ ግን እሷን ኢምፕረስ ለማድረግ ብለን የገነባነው የውሸት ማንነት አለ። ከዛ እሱን ተመልክታ እሱ በቃ ቻይልዲሽ ነው፣ ህፃን ነው፣ ቶሎ ያኮርፋል ምናምን፣ ሴክሹዋል ነገር ላይ ይፈጣጥናል ለመሳም ምናምን፣ ይሄ ለእሱ ህይወት ይሄ ነው እንዴ እኔ ለስንት ነገር አስቤው ብላ ልክ ሙቮን ስታረግና ስትቶ እሱ ያሰበው ምንድን ነው? ሴክሹዋሊ ምናምን አትራክት ሲያደርግ በጣም ድራማ ሲያበዛ ፊልም ላይ የሚያውን ሲተገብር በጣም የምትወደው መስሎት ነበር። ኦሪጂናል ማንነቱ ደግሞ አለ። ኩሩ የሆነው ተጫዋች የሆነው ማድረግ ያለበትን የሚያውቅ ጠንካራ ሰራተኛ የሆነ ማንነቱ የሚደብቅ ብዙ አለ። ከዛ ያንን አይታ ልክ አቮይድ ስታደርገው እኔ እኮ በቃ እንደዚህ አይደለሁም ብሎ ይበልጥ ፕሩቭ ለማድረግ ያኛውን ይሞክራል። መጀመሪያም ራስህም ባለመሆንህ ዓለም ዋጋ አስከፍሏል። ገባህ? ስለዚህ በምንም አይነት ተአምር ብትመልሳትም አጠቅምህም፣ መመለሷም ትርጉም የለውም። አንዴ ለአንተ ያላትን ክብርና ፍቅር ካጣች ከዛ በኋላ አስገደህ ብታመጣው እንኳን ይህ ከእሷ ፍላጎት ውጭ ነው የሚሆነው። አንተ ነህ ስሜቷን የተቆጣጠርካት፣ አሳምነህ ይሄን ያደረግከው፣ ለማሰቢያ ጊዜ ሳትሰጣት ቶሎ ብለህ እንድትመለስ ያደረግካት። ስለዚህ ነገ ችግር ቢፈጠርና የሆነ ጥፋት ብትሰራ እንኳን አንተን ብሌም አድርጋ ነው የምትሸኝህ። አንተ ነህ እኮ እኔ እኮ ነግሬህ ነበር አልፈለግኩም ነበር አስገድደኝ ብላ ነው የምትሄደው። ልመና ሰዎችን እንድናጣቸው የሚያደርገን ነው። ሌላው ቀርቶ ይሄ ቅንነት፣ በመልካምነት በየዋህነት እንሰጣለን እናደርጋለን እኮ አይደል? ብዙ አለን በእርግጠኝነት ድሃ የሆንን ራሳችን የቤት ኪራይ የምንከፍለው ሳይኖርን ራሳችን እየተቸገርን የሆነ ሰው ሲለምንንና ድንገት አግኝተንም እኮ ሊሆን ይችላል መንገድ ላይ ከሰው ተበድረን ሁሉ ለሰዎች የምንሰጥ ብዙ መልካም ልብ ያለን ሰዎች አለን። ነገር ግን ኢቭን ቀናነት፣ ኢቭን ሰዎች ለእናንተ የሚያደርጉላችሁ መልካም ነገር እድሜያችን በጨመረ ቁጥር ምክንያታዊ እየሆነ ይመጣል። አይደለም የሆነ ሰው እናንተ ህይወት ውስጥ ትልቅ ሊል ቀርቶ ድሮ በመልካምነት የምናደርገው ቀናነት ሁሉ የሆነ ሰው ነገር ይሰጣችሁ ቢል ብትጠይቁት ለእናንተ ያንን ነገር ላለመስጠት ሺህ ምክንያት ፈልጎ አስቦ ሊተው ይችላል። ብታለቅሱ ብትጋጋጡ ምናምን ምክንያት ሊፈልግ ይችላል። በጣም ያዘንላችሁ መስሎ አይ ግድ የለም ማልቀስን እኮ ማወቅ አለበት፣ በዚህ መንገድ ነው የሰው ልጅ ማደግ ያለበት፣ ስለዚህ ቢኖረኝም ባረዳው ሳይሻል አይቀርም፣ ለምን ገንዘብ ሰጠዋለሁ፣ ግድ የለም ጠንካራ እንዲሆን አልስጠው የሚል ምክንያት ፈጥሮ ራሱን በዚህ ምክንያት አሳምኖ ራሱ ገንዘቡን ያስቀረዋል። ሰዎች የጋራ ዓላማቸውን ወይንም ጥቅማቸውን ለሚያስጠብቅ ነገር ነው ሁሉ አሁን ላይ ወይንም ደግሞ ነገ ይሄን ሰው ብረዳው ለእኔ የሚጠቅመኛል ከሚል አንጻር ነው ምንም ነገር የሚያደርጉት ዩሲ እንጂ አይደለም። እንደዚህ በልመና ሴት ልጅን ወንድ ልጅን ቀርቶ ወይንም የምንወደውን ጓደኛችንን ቤተሰባችንን ቀርቶ ራንደምሊ በጣም ሚስጥራችንን ድብቁ ኢንሴኩሪቲያችንን ድብቁ የበታችነት ስሜታችንን አውጥተን እንኳን ለሰዎች ነግረናቸው ፊት ለፊታቸው ደም እንባ ብናለቅስ እንኳን ቅድም እንደነገርኳችሁ ምክንያት ፈልገው ለእኛ ላለመስጠት ሁሉም ነገር የሚተውበት ዘመን ላይ ነው ያለነው። ይሂዱ፣ ተዋቸው። ስለዚህ ዛሬ በዋነኝነት
የተወሰኑ መሰረታዊ ሀሳቦችን ከዚህ ጉዳይ ጋር ተያይዘው እናወራለን። ይህ ተራ ቪዲዮ አይደለም። በእርግጠኝነት ብሬክአፕ ላይ ያላችሁ፣ በሆነ ሰው ሱስ የምትሰቃዩ፣ የሆነ ሰውን የህይወታችሁ መሰረት ያደረጋችሁ ሰዎች ሁሉ ከዚህ ቪዲዮ በኋላ ትልቅ በረከት ህይወታችሁ ውስጥ ይመጣል። ይህ ታላቅ ድምፅ ነው። ራዊል እንድሪስ ነኝ። አብራችሁ ቆዩ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። የመጀመሪያው ጉዳይ ምንድን ነው? አንድ ነገር ማወቅ አለባችሁ። ሰዎች ይቀየራሉ። ከራሳችሁ ማንነት ውጭ የትኛውንም አካል መቆጣጠር አትችሉም። ሰዎች ይቀየራሉ። ስሜታቸው ይቀየራል። አመለካከታቸው ይቀየራል። ለእናንተ ያላቸው ግምት ይቀየራል። እናንተን የሚመለከቱበት መንገድ ይቀየራል። ዓለምን የሚመለከቱበት መንገድ ይቀየራል። ሲጀመር ካልተቀየረ እኮ ጤነኞች አይደሉም። ወይንም ከጎናችሁ ያለው ሰው የማይቀየር ከሆነ ወደሆነ አቅም የማይመጣ ከሆነ እኮ ማሽን ነው ማለት ነው። ኢቭን ማንነቱ ካልተቀየረ በተቀየረው በሱ ማንነት ልክ እናንተ ደግሞ እያደጋችሁ መታችሁ ያንን ሰው ራሳችሁ ጋር ማስቀረት ካልቻላችሁ እናንተም ደካማ ናችሁ፣ ያም ሰው ደካማ ያደርጋችኋል። ነገሮች ይበላሻሉ። እንደውም ሴት ልጅ ለወንድ ልጅ ፈተና ስትሆን ነው በረከት የምትሆን። ሰላም ከሆነች ችግር ይፈጠራል። ሰላም መሆን ያለባት ትዳር ውስጥ ነው። በፍቅር ግንኙነት ሂደት ውስጥ ግን ምድር ለወንድ ልጅ የሰጠችው ትልቁ በረከት ሴት ናት። ምድር ወንድ ልጅን ቀጥቅጣ የምታስተምረውና የምታሰለጥነው በሴት ነው። ሴቶች የአንተን ዓለም ወይንም የወንድነትን ማንነት፣ ሴትነት የወንድነትን ማንነት ለከፍታ ለማብቃት የሚሰራ ኃይል ነው። እኔ ይህንን በሙሉ ልቤ መሰክራለሁ ለዘለዓለም። አይ ፕሩፍ አድርግልህ ምናምን፣ በልቤ ያለው እውነት በቂ ነው ለራሴ። ዓለም ደግሞ ይህንን ገና ይመሰክራል። ስለዚህ በሆነ ዕድሜህ ላይ ወይንም በሆነ ዘመንህ ላይ የሆነ ሴት ህይወት ውስጥ መጣች አይደለ? አቮይድ አደረገች አይደለ? ቤተሰብም ሊሆን ይችላል፣ ጓደኛም ሊሆን ይችላል። ዋቴቨር መተው መልመድ አለብህ። ያ ሰው ለአንተ ያለው ሪስፔክት አጥቷል ማለት ነው። ከምን መጣ አቮይድ? ሞስትሊ ሲበዛ የህይወትህ ማዕከል ምሰሶ ስታደርጋቸው ነው። አቴንሽን መስጠት መልካም ነው። ፍቅር እንክብካቤ መስጠት መልካም ነው። ያልተለመዱ ቃላትን ተጠቅሞ ደስተኝነት እንዲሰማት ማድረግ መልካም ነው። የፍቅር ጨዋታ ማወቅ፣ የሰውነት ቋንቋ ጨዋታ ማወቅ መልካም ነገር ነው። ቼክ ማድረግ፣ ስለሷ ኬር ማድረግ መልካም ነገር ነው። ነገር ግን ብዙ ስለሷ መጨነቅና ማሰብ እንድታጣት ያደርጋል። እመነኝ፣ ልብህ 100% አፍቅሯት እሷን ማዕከል ባደረግካ ቅጽበት አታታል። የምትቆዩት 6 ወር፣ 7 ወር፣ 1 ዓመት፣ 2 ዓመት የድራማው አንድ አካል ነው። አንተ እስከምትተካ ሌላ እየተፈለገ ነው። አንተ ማትቸኩል ነገሮች ላይ ችግር የፈጠረብህ እኮ እሱ ነው። ገና ከመግባት ሪሌሽንሺፕ ላይ ስልኳን ቼክ ማድረግ ትፈልጋለህ። ከወንዶች ጋር ማውራት እንድታቆም ትፈልጋለህ ምናምን። ኧረ እባክህ እንደ አንተ ጤነኛ አይደለም እንዴ? እንዴት ነው የምታስበው? አትሊስት 4 ወር 6 ወር ቆዩ እስኪ ይሄ ሁሉ ሩል ከማውጣት በፊት። ማነህ አንተ ገና ከመግባት አዲስ የፍቅር ግንኙነት ላይ ይሄ ሁሉ የምታዛት? ኮንትሮል የመደረግ ስሜት እኮ ነው የሚሰማት እንጂ የፍቅር ስሜት አይሰማትም። ወይንም ሲበዛ ፈሪ እንደሆንክ በሌሎች ወንዶች እተካለሁ የሚል የበታችነት ስሜት እንዳለብህ ነው የሚገባት። ከ6 ወር ከ4 ወር በኋላ ይሄን ማድረግ ለክብር ሊሆን ይችላል። ከዛ በፊት ግን እውነቷን ነው። በጣም ፈሪ ስለሆንክ ነው። በጣም ትንሽ ስለሆንክ ነው። እስኪ አንተን በአጭር ቋንቋ ላስረዳ እዚህ ጋር ምን አይነት ጥፋት እንደሰራ። በጣም የሆነ የምትወደው ቤት አለ። ቤት ውስጥ ዕቃ አለ፣ ሶፋ አለ፣ ብዙ ዓመት ያገለገለ ወይንም ሁሌም አብሮ ያለ ሶፋ አለ፣ ጠረጴዛ አለ፣ ወንበር አለ። ኢት ሚንስ በእሷ ህይወት ውስጥ በብዙ ነገር ያገዟት፣ ኢሞሽናል ሊሆን ይችላል፣ ፋይናንሻል ሊሆን ይችላል። ብዙ አይነት ወንዶች ሊኖሩ ይችላሉ። ልክ እንደ ሶፋው እንደ ጠረጴዛው። ገና ለገና አዲስ ሶፋ ቤት የገባ ብለህ አልጋን እያወጣ ወደ ውጭ ሶፋን እያወጣ ለጎረቤት ውሰዱት፣ ድስህን መጥበሻን እያወጣ የሆነ ሰው ጠርተህ ውሰዱልኝ ይባላል እንዴ? እንዴ እስኪ መጀመሪያ የገዛቸው አዲስ ያስገባው ቤትህ ዕቃ የስራ ቼክ አድርገው። ስትቀመጥበት የሚፈርስ ተራ ካርቶን ቢሆን ውስጥ የተሸጠለ የተሸወርከው። እሷም እንደዛ እኮ ነው የምታስበው። ቀስ በቀስ ነው አየህ ቤቷን የምታጸዳው አዲስ ዕቃ በገባ ቁጥር እንጂ ያላትን ሁሉ አጥልም። በተመሳሳይ ቀስ በቀስ ነው በዙሪያ ያላትን ወንዶች እየቀነሰች የምትመጣው። ለነዛ ወንዶች አታዝንም እንዴ አንተ? እነዛም ወንዶች እኮ ስሜት አላቸው። እሷን የሚወዱበት የሚያከብሩበት መንገድ አለ። እሷም ቢሆን እኮ ንጹሕ ልብ ያላትና መልካም ሴት ልትሆን ትችላለች። ባትሆን ራሱ እንደዛ በዛ መንገድ ነው ሰዎችን ማስወገድ ያለባት፣ በክብር ባለው መንገድ። በአንዴ ከቶፍ ታደርጋቸው። እንደውም እኮ እንደዚህ ማድረግህ ሞኝ ስለሆንክ ነው እንጂ እነሱ ይበልጥ እንዲያሳዷት ነው የሚያደርግብህ። እንደውም ይበልጥ ነገሮችን ደብቃ ተክናበት ሙድ እንድትይዝብህ እየጋበዝካት፣ በወንድ ቋንቋ በወጣት ቋንቋ ሳወራ ማለት ነው። ስለዚህ ሞኛቱን ገባ። ሰዎች ይቀየራሉ።
ሰዎች ስሜታቸው፣ ፍላጎታቸው ይቀየራል። በእነሱ መቀየርና በእነሱ ማድረግ ልክ አንተን የሚያደርግና የሚቀየር ማንነት ከሌለ ይሄዳሉ። ስለዚህ የእነሱ ችግር አይደለም፣ ያንተ ድክመት ነው። ይህንን መቀበል መቻል አለብህ። አንሰ ከተገኘ ያነሰን ማንም አይፈልግም። ነገር ግን ፍጹም ላታንስ፣ አሁን የምናወራው የስሜት ብስለት የእውቀት ደረጃ ላይ ለመድረስ በዚህ ሁሉ መንገድ ውስጥ ማለፍ አለብህ። የወደድካቸውን ሰዎች አትህ ልብ መልማት አለበት። አንድ ወጣት፣ አንድ ታዳጊ ወጣት በጣም እድለኛ ነው የሚባለው በልጅነቱ ሲያፈቅርና ያቺ ያፈቅራት ሴት ስትጎዳው ወይንም ስትቶ በራሱ ጥፋትም ሊሆን ይችላል፣ እሷም ባላት አስቀያሚ የሆነ ማንነቷ ሊሆን ይችላል። ያ ነገር ሲፈጠር ነው። ይሄ በጣም ትልቅ እድል ነው፣ ትልቅ በረከት ነው። ወንድ ልጅ በህይወቱ የሚያገኘው ትልቅ በረከት በሴት መከዳቱ ነው። ዛትሶል ልንገርህ፣ ይህን የመሰለ ጸጋና ኃይል በረከት የለም። እሱ ነው አንተን የሚሰራ። ምድር ላይ የምታያቸው ጀግንነቶች፣ እስከዛሬ በምድር ላይ የተካሄዱ ትላላቅ የጦርነት ድሎች የተመዘገቡት ለሚስቶቻቸው ጋር ለመመለስ በሚያስቡ ጠንካራና አፍቃሪ ልብ ባላቸው ወንዶች ነው። ከዛ በኋላም ከውትድርና ተመልሰው ሚስቶቻቸውን ሲመለከቱ ሌላ ወንድ ጋር ሲያዩ በተፈጠረ ቀውስ ነው ንጉሥ ሆነው ሩል አድርገው የሚፈልጓትን አክሰስ ማድረግ የቻሉት። ለወንድ ልጅ ከፍታ ሴት ልጅ ሁሌም ኃይል መጋቢ ናት። ስለዚህ በኔጌቲቭ አታስበው አለመፈለግህን። ትልቅ ቅመም፣ አዲስ ኢነርጂ፣ አዲስ ከፍታ ህይወት ላይ እንደተጨመረ አስበው። ብዙ ሰው በኔጌቲቭ ነው። ተጎዳው፣ አለቀስኩኝ፣ ወይኔ ጉድ ያለ እሷ ኢትስ ጉድ አይኖ። እኔም እኮ እንደዛ ብያቃለሁ፣ እኔም እንደዛ ተሰምቶኛል፣ እኔም እኮ አቮይድ ተደርጊያለሁ። ምድር ላይ አቮይድ ያልተደረገ ወንድ ማንም የለም። ማንም ምድር ላይ የወደደውን ያላጣ ማንም የለም። እመኑኝ፣ ማንም የወደደውም አብሮት ካለ የጊዜ ጉዳይ ነው እንጂ በእርግጠኝነት ችግር ይፈጠራል። ነገር ግን ሚስጥር ነው፣ አይወራም። ትዳር ውስጥ ተገብቷል፣ ብዙ ነገር ውስጥ ተገብቷል። ስለዚህ ቤተሰቡ ፍንፍን አድርጎ ያስቀይረዋል። ለምን? ኢትዮጵያዊ ክብረኛና ምርጥ ህዝብ ስለሆነ። አንተ ግን ይሄ ማንነት ስላጣሃው ወይኔ ተጎ ጭራሽ ኢሞሽንን ለሰው ታሳይ፣ ጭራሽ ለሴት ጓደኞቿ ሄደህ ታማክራለህ። ስለ ሴቷ ለሴት ታማክራለህ አይደል? በጣም ነውር እኮ ነው። ሄደህ ለጓደኞቿ ምናምን አስታርቁኝ ትላለህ፣ ለሴት ጓደኞቿ ያው ነው። አቤት እነሱ ደግሞ ለአንተ ውለታ ለመስራት ያላቸው ጉጉትና ፍጥነት እንዴ! ገና ይህን ስታደርግ ራሱ እኮ ትንቃለች። ባይዘው ሴቷ ስለማትነግረህ ነው። ዋው ምንም ነገር ፊክስ ማድረግ አይችልም ማለት ነው በራሱ መንገድ። ጭራሽ በጓደኞች በሴቶቹ በኩል መጣ። በጣም ይገርማል። ይህ ልጅ በቃ እንጭጭ ነው ትላለች። ይበልጥ ባራራኳት ቁጥር ደግሞ ይበልጥ እየራቀች ትመጣለች። እንትን አይደለም እኮ ይሄ ቀናነትህን ጠልታው ምናምን አይደለም። አሁን እኛ እንደዛ ነው የምናስበው። ሴት ልጅ ጥሩ ስትሆንላት አትወድም ምናምን፣ በቃ በጣም ተራቀን በጣም እናውራ። እንደዛ አይደለም። ስሜትህን መቆጣጠር የማትችል ደካማ ስለሆንክ ፈራች። ይህ ሰውዬማ ነገ እኮ ድንገት ከአንዱ ጋር ሳውራ ባይኝም ይገለኛል ትላለች። ገባ? ደግሞ አታውቃትም። ማንም አያውቅም። ባይዘው የሰው ልጅ በጣም ረቂቅ የሆነ ፍጥረት ነው። ማንም የማንን ልብ አያውቅም። እኔ ልንገራችሁ፣ ማንም አባቱ የማንን ልብ አያውቅም። የምታየው ቪዲዮ አላት፣ ያየችው ፊልም አላት፣ ኢንፍሉዌንስ ያደረገባት ታሪክ አለ፣ የራሷ ልምድ አላት፣ የራሷ ቤተሰቦች አሏት፣ ያደገችበት ማህበረሰብ አለ፣ ቦታ አለ። ለአንተ የማትነግር የማትረሳው ብዙ ልማዶች አሏት፣ ብዙ የሚያስጨንቋት ድንገት የተፈጠሩ ህይወቷ ላይ የመጡ ጉዳዮች አሉ። ከነሱ አንጻር ነው የምታስበው እንጂ አንተ ከምነግራት አንጻር አይደለም። ሞኛቱን ዶንት ቢ ፉል፣ ከዛ አንጻር ነው የምታስበው። ስለዚህ እነዚህ ሀሳቦች እያደጉ በመጡ ቁጥርና ልክ አንተም ለፍቅር ብለህ ለክብር ብለህ የምታደርገው አክሽን ኦቨር የሆነ በሄደ ቁጥር የምታያይዘው የሆነ ጊዜ አፈቅርሻለሁ በሚል አሲድ ስለደፋባት ወንድ ነው የምታስበው እንጂ አንተ የምሰጣትን ፍቅር አይደለም የምታስበው። ስለዚህ ይሄማ እንደዚህ ሊያደርግብኝ ነው ብላ እንደውም እየወደደች ራሱ ልተው ትችላለች። ለምን? በስሜቶች ላይ ኃይል የለም፣ ደካማ ነህ። ገባ? ስለዚህ ሰዎች ይቀየራሉ። የሰዎች አይምሮ የባህሪ መቀየር ልክ ሲፈጠር እንደውም ጊዜ ነው መስጠት ያለብህ፣ ጋፕ ነው መስጠት ያለብህ። ዝምታ ከተፈጠረ ችግር ከተፈጠረ ራሱ ዝም ነው የሚባለው፣ አንተም አብረህ ማለት ነው። ከዛ ከአንድ ቀን ከሁለት ቀን በኋላ ምነው ዝም አልሽኝ፣ ዝም እንዳልሽኝ የተሰማኝ ነው ምናምን ሁሉ አይባልም። ይሄ በጣም ነውር ነው። አንቺን ብትሆኝ እንደዛው ሄይ እንዴት ነሽ፣ በሰላም እንደሆነ ተስፋለን፣ ምናልባት ልናወራበት የሚገባ ሀሳብ ካለ ማለውኝ ኤኒታይም ደውይልኝ ነው የሚባለው። ዛት ሰው በቃ እሺ ከተባልክም ዝም ነው የሚባለው። በሰው በቃ ተናግረሃል፣ ደውይልኝ ብዬሻል ነበር። በጣም እንጭጭ ነህ። ደግሞ እየፈተነችንም ሊሆን ይችላል ያለን የትዕግስት መጠን። ስለዚህ እንዳታጠፋ። ስለዚህ የሰዎች አይምሮ ማንነት መርዳት በየጊዜው ስለሚቀየር ከነሱ መርዳትና ማንነት ጋር አብሮ የሚለጠጥና የሚያድግ የከበረ
በእውቀት የበለጸገ ማንነቱን የሚያሳድግ ፋይናንሻል ራሱን ስቴብል የሚያደርግ እውቀቱን የሚያሳድግ ጠንካራ የሆነ ማንነት መገንባት መቻል አለብሽ ማለት ነው። ወደ ሁለተኛው ሀሳብ ደግሞ እንሂድ። ሌላኛው ሰዎቹ ሲሄዱ ስሜታዊ የሆነውን ከፍተኛ ጥልቅ የሆነ የስሜታዊ ትስስርህን ማሸነፍ መቻል አለብህ። ገባ? ከሰዎች ጋር መራራቅ ማለት ፊዚካሊ ብቻ አይደል። ሲጀመር ስሜት ቀድሞ ከራቀ ፊዚካሊ አብረህ ብትሆንም ትርጉም የለውም። ትልቁ ጉዳይ ምን ያህል ስሜቶችህ ላይ ጠንካራ ነህ የሚለውን። ምንም ያህል ያ ሰው ያለ ፍቅር ከፍ ቢል፣ ምንም ያህል ለዛ ሰው ያለ መውደድ ከፍ ቢል እንኳን እነዚህም መውደድና ፍቅር ያ ሰው ካልተረዳለህ ምንም ማድረግ አትችልም፣ ትተዋለህ። ከዛስ ምንድነው ማድረግ ያለብህ? ለካ የሰው ልጆች በዚህ ደረጃ ፍቅርን መታመንን እየሰጣቸው አይረዱህም የሚል እውቀት አይምሮ ያካብታል። ከዛስ ስለዚህ ለማን ነው ፍቅር ማሳየት ያለብኝ? ለራስ ራሱን እንደሚወድ ሰው ምድር ላይ የሚወደድ ማንም የለም። ራሱን የሚወድ ሰው አካሉን ይጠብቃል፣ ኪሱን ይጠብቃል፣ አፉን ይጠብቃል። አየህ፣ እነዚህ ሶስቱ ናቸው መሰረታዊ ጉዳዮች። ከዛ በእነዚህ ሂደት ውስጥ ስትገለጥ ሁሉ ያ ትቶ ሄደ ሰው ሊመጣም ይችላል። ሲመጣም ደግሞ አትቀበል። አንተ ታክሲ አይደለም። ማንም ሰው ድንገት ደውሎ ና እዚህ ውሰደኝ የሚልህ ተመላላሽ ታክሲ አይደለም። የሰው ልጅ ነው። ባውንደሪ አለ፣ ልኬት አለ፣ ድንበር አለ። ተረዳህን? ስለዚህ ወደ ራስ መመልከት ያስፈልጋል። በቃ እነዛን ስሜቶች ራስን ወደ መገንባት ራስን ለመገንባት የምትጠቀማቸው ኃይሎች አድርገህ የመጠቀም ከፍተኛ የሆነ ብቃት ያስፈልጋል። ኦኬ ውብ አይደለህም ብላ ነው አይደል ናቀችኝ። ኦኬ ሉኬ ጥሩ ስላልሆነ ነው አይደል እያልክ ዱብዱብ ማለት መጀመር አለብህ። እሺ ወደ ኃይል ቀየርከው ማለት ነው። ተረዳኸኝ? ገንዘብ የለውም ተብዬ ነው አይደለ? በቃ ኢነርጂ እኮ ነው የተሰጠ። ሰዎች እኮ ንቀው ሲተውህ ወይም አልፈልግህም ሲሉ ማለት እኮ ከፍተኛ የሆነ ጸጋ እኮ ነው። እኔ አይደው ነው ሰዎች እንዴት እንደሚረዱት። በእርግጥ እኔም ይሄ የገባኝ 22 ዓመቴ ላይ እና ትልቅ ጸጋ ነው። ይህንን ጸጋ ከተጠቀምከው አቤት ራስ እንዴት እንደምትገነባ። ከዚህ በላይ ድል ለወንድ ልጅ የሚሰጣለ ሲጀምር፣ ከዚህ በላይ ድል ለሰው ልጅ የተሰጣለ በሰዎች እንዳለመፈለግ። ከዚህ በላይ ምን አለ? ሰው ለመኖር ራሱ እኮ ትልቅ ምክንያት፣ በቂ ምክንያት እኮ ነው። ምንም አጉል መራቀቅ አይጠበቅብም። አምላክ አለ የለም ምናምን ሁሉ መግባት የለብም። የማታውቀው ፓይለት ነው ፕሌኑን እያበረረው ኢሮፕ ደርሰህ የወረድከው። ፓይለቱ ማን ነው ምንድን ነው እንለውቀው አላልክም። በፕሌን ውስጥ ያለህን ሰላም ብቻ ነው ያስተዋልከው። በተመሳሳይ በህይወቱ ውስጥ ያለውን ሰላም ብቻ አስተውለህ ለመሄድ እንኳን ይህ ትልቅ ዓላማ ነው። ስለ አብራሪ ወይንም ስለ አምላክ ሁሉ መጨነቅ አይጠበቅብም። ለመኖር ይህ ትልቅ ኢሹ ነው። ሌላ ፊሎዞፊ ውስጥ መግባት ሁሉ አያስፈልግም። ለምን አልተፈለግኩም? ምን ጎደለኝ? ምን ላሟላ? ዓለም በሙሉ ፈልጎ የማያገኘኝ እንዴት ነው መሆን የምችለው? ይሄ ምድር ላይ የተቀመጠው የሚንቀሳቀሰውን ስጋ የያዘው ራውኤል ተብሎ የሚጠራው ይህ የሰው ልጅ የጎደለው ምንድነው? ማሙላት ያለበት ድክመቱ ምንድነው? ጥንካሬው ምንድነው? ከላስ ከዚህ በላይ ትልቅ ጸጋ የለም። እነዚህን ፊክስ ከማድረግ በላይ ትልቅ ኃይል የለም። እንደውም ይሄ ለመኖር ትልቅ ምክንያት፣ ትልቅ በረከት ነው። አምላክን አመስግን። በሰዎች እንዳለመፈለግ ትልቅ ጸጋ የለም። ስለዚህ እነዚህን ስሜቶች አንተን ወደ ከፍታ ለማምጣት የሚያግዙ ንጥረ ነገሮች አድርገህ ተጠቀማቸው። ያኔ ነገሮች መልካምና ውብ እየሆኑ ይመጣል። ግልጽ እንደሆነ ተስፋ አለኝ። ወደ ሌላኛው ሀሳብ እንግባ። ሰብስክራይብ ማድረግ እንዳይረሳ። ሌላው ሀሳብ ምንድን ነው? ልክ እንደዛ ሲሰማችሁ ቦታ ስጡ፣ ራቅ በሉ። በቃ ሰዎች አቮይድ እያደረጓችሁ ነው ከተሰማችሁ፣ ወይንም ያለመፈለግ ወይንም የመገፋት ወይንም ሰዎች እየራቋችሁ እንደሆነ ከገባችሁ በቃ እንደ ቀላል ሳይን እኮ ነው። ኢቨን ግልጽ ያልሆነ እሽታ፣ ግልጽ ያልሆነ የስ ካልተባለ ወይም እሺ ችግር የለውም ካልተባለ ግልጽ ያልሆነ እሽታ በራሱ አልፈልግም ነው መልሱ። ግልጽ ያልሆነ የስ ትርጉሙ ኖ ነው። በቃ ዛት ሰው ምንም መራቀቅ ለምን ፕሩፍ ለማድረግ ትታገላላችሁ? ስለዚህ ትንሽ ስፔስ ከፈት ማድረግ አለባችሁ። ያም ሰው የማሰባ ጊዜ ይኖረዋል። እናንተም ነገሩን በአጽንኦት እንድትመለከቱት ጊዜ ታገኛላችሁ። በተጨማሪም ያ ሰው
ሀሳቡ እንኳን አስበው ስህተት እንደሆነ ከገባው ሊመጣላችሁም ይችላል ተመልሰው። ነገር ግን ከፈጥናችሁ ምን ነው ምናምን ባላችሁት ቁጥር የአካል እያመለጠ ነው የሚለው። በተለይ ሪሌሽንሽፕ ላይ በተለይ ወንዶች ሴቶችን ድመት ተመልክታል። ቤት ውስጥ ልትይዛት በፈለግ ቁጥር እየራቀች ነው የምትመጣው። ድመት ፍጹም አትያዝልም፣ ትሸሻለች። ቼዝ ባረካት ባባረርካት ቁጥር ማለት ነው። ነገር ግን ምቹ የሆነ ኢንቫይሮንመንት ቤት ውስጥ ስትፈጥር ትመጣለች፣ ትንጠራራለች፣ እዛ ቦታ ላይ ዘላ ትቀመጣለች። አንዴ ፍራሹ ላይ ትሆናለች፣ አንዴ ለእሷ የተዘጋጀው ትራስ ላይ ትሆናለች፣ አንዴ ፀሐዩ ፊት ለፊት ያለበት በርጋ ትሆናለች። ጭራሽ ስለሷ ኬር ካላደረክ ማለት ነው መታት ተሻሻለች። በሰላም ውስጥ ልክ ስተኛ ከትንፋሽ ለመሞቅ ጠጋ ትላለች ማታ ላይ። ያ ባህሪ ነው ያላት ሴቷ። አንተ ለራስ በምሰጠው ክብር ልክ ነው የምታከብር። ይሄ ውሸት ነው። ሶሻል ሚዲያ ላይ ምናምን የሚነግሩ ውሸት ነው። በተለይ ሴቶቹ ራሳቸው የሚነግሩ ምክር በሙሉ ሳክስ ነው። ተረዳሃል? እንዲህ ስታደርግልኝ እወዳለሁ፣ እንዲህ ስታደርግልኝ እወዳለሁ፣ ለእኔ እንደዚህ መሆን አለብህ፣ ስሜትን ማሳየት አለብህ፣ እንደዚህ ነው መሆን ያለብህ። ውሸት ነው ይሄ ሁሉ። ዝም ብለው የወንድ ማንነታቸው የገነነባቸው በወንድ እርካታ ያላገኙ በአስተዳደጋቸው ጤናማ ያልሆኑ ሴቶች ምክር ነው። አለቀ። ራስን ስታከብር ሙሉ የሆነ ቤተሰብ ለመገንባት ስትንቀሳቀስ አንተ ህይወት ውስጥ ሁሉም እየመጡ ስክት ይላሉ። በቃ በዛ ሁሉ ሂደት ውስጥ እሷም ፍቅርን ትሰጣለች፣ ተስፋን ትሰጣለች፣ ጀግነትን ትሰጣለች፣ ለምታደርገው ነገር ክብር ትሰጣለች። የኔ ጀግና፣ የኔ አባት፣ የኔ ባለቤት፣ የኔ ክብረኛ ትላለች። የኔ ፍቅረኛ፣ የኔ ውድ፣ የኔ ፍቅር፣ ወይንም በእናንተ ቋንቋ ቤቢ ማላቭ ምናምን ትላለች፣ ሃኒ ምናምን ትላለች። ትረዳል? ጉዳዩ አንተ ለራስህ ያለው ዋጋ ምን ያህል ነው? ምን ያህል ስፔስ መስጠት ትችላለህ? ስሜቶችን ምን ያህል ትቆጣጠራለህ የሚለው። ስለዚህ ለሰዎች ስፔስ ስጧቸው። ክፍት ቦታ ያስፈልጋቸዋል። በዛ ስፔስ ውስጥ ዲሳፒር ሆነው ከቀሩ አትረብሿቸው። ምክንያቱም ይበልጥ እነሱን ለማግኘት በሄዳችሁ ቁጥር እነሱ እየራቋችሁ ነው የሚመጡት። እሷ አንተን አቮይድ ማድረግ ፈለገች። ልክ ያንን ነገር ስትፈልግ አንተ ደግሞ እሷን ለማግኘት ዝም ብለህ የምትሮጥ ከሆነ ነገሮች ይበላሻሉ። ይበልጥ እየተገፋፋችሁ ነው የምትሄዱት። ነገር ግን ኦኬ እንደዚህ ነው እንዴ ብለህ አንተ አቅጣጫ ልክ ስቀይርና ወደ ራስ ፎከስ ማድረግ ስትጀምር ያንተ ዋጋ የገባት ይመጣል። ይሄ ነው ህይወት። ገባ? ስለዚህ ስፔስ መፍጠር፣ ትንሽ ጋፕ መፍጠር ከሰዎች ጋር መልካም ነው። ትንሽ ዲስታንስ መፍጠር። ወደ ላይኛው ሀሳብ እንሂድ። ሌላው ደግሞ ምንድነው? በዚህ ሁሉ ጉዞ ውስጥ ምንድነው? ራስን መውደድ መጀመር መቻል አለብን። ለዛ ሰው የሰጠውን ክብር፣ ፍቅር፣ ለዛ ሰው የከፈትክለትን እድል በሙሉ ለራስህ አፕላይ አድርገህ መመልከት መቻል አለብን። በእርግጠኝነት ያኔ ነገሮች ተአምራዊ የሆነ ለውጥ ያካሂዳሉ። በተለይ ያ ሰው እየዋሻችሁ ከሆነ የምትወዱት ሰዎች ጤነኞች አይደላችሁ። የሆነ ሰው በጣም እየዋሻችሁ ሲበዛ ውሸታም ሆኖ እስካሁን ድረስ የመጣችሁት ጆርኒ ሁሉ ውሸት ሆኖ የነገራችሁ ስለራሱ ያወራችሁ ነገር ውሸት ሆኖ አሁንም እወደዋለሁ የምትሉ ከሆነ የአእምሮ ዝግመት ችግር አለባችሁ ማለት ነው። ለምን ይህ እንዳልኳችሁ ታውቃላችሁ? እኔም እንደዚህ አይነት የአእምሮ ዝግመት ችግር ስላለብኝ ነው በህይወቴ ካገኘኋቸው ሰዎች ጋር ሁሉ ማለት ነው። ይህን ነገር ነው ልክ ስጥለው ራሴን መሆን የጀመርኩት፣ ራሴን ማወቅ የጀመርኩት። ስለዚህ ራሳችሁን መውደድና ለነዛ ሰዎች ያደረጋችሁትን እድል ያመጣችሁትን ያወጣችሁትን ወጪ በሙሉ ራሳችሁ ላይ ማውጣት መጀመር አለባችሁ። በእርግጠኝነት ይህን ስታደርጉ በአንድ ወር ውስጥ ትልቅ ለውጥ ህይወታችሁ ላይ ይመጣል። ይህም በተግባር ተመልከቱት። በወሬ እዚህ ጋር አላብላራ። ሌላውና የመጨረሻው ደግሞ ምንድን ነው? ራሳችሁ መልሳችሁ የምታክሙበት ዘመን ነው እና ኮምፕሌትሊ የምትጠፉበት ጊዜ ነው። ከምን? ከዛ ሰው ዓለም። ከምን? ከዛ ሰው ዓለም ኮምፕሌትሊ የምትጠፉበት ጊዜ። ዲሳፒር ትሆናላችሁ። ከአካባቢያችሁ ምናምን አይደለም ብላችሁ፣ እሱ እናንተ ምርጫ ነው። ከዛኛው ሰው ዓለም ቢመጣም አትቀበሉትም። በውድቀታችሁ ዘመን፣ መብረቁ በሚያባርቅበት ዘመን፣ ወጀቡ በበዛበት ዘመን፣ ንፋሱ በእናንተን ባስቸገረበት ዘመን፣ ብቸኝነቱ እናንተን ሊበላችሁ በተነሳበት ዘመን አብሯችሁ ያልነበረ ሰውና አቮይድ ያደረጋችሁ የገፋችሁ ሰው ችግር ላይ ወድቃችሁ ገንዘብ አታችሁ ቸግሯችሁ 5 ሳንቲም ያልሰጣችሁ በቃላት ሊያባብል እንዲህ ማደግ አለባችሁ እያለ ድራማ ሲያበዛ የነበረ ሰውና የተዋችሁን ሰው በከፍታችሁ ቀን በምንም አይነት ተአምር ቢመጣ አትቀበሉትም። ግን በክብር ታወርቷላችሁ ወይ? ምንድን ነው? ምን ልታዘዝ? ምን ነበር? ምን ልርዳ? ምን ላግዝህ ወንድሜ? ምን ላግዝሽ እህቴ ትላላችሁ። ሀሳባቸውን ይነግሯችኋል አይደለ? ኖ ግን መልሳችሁ ኖ፣ ፍጹም አይሆንም።
ፍጹም አይሆንም። እናንተ ሐውልት አይደላችሁም። የሆነ ቦታ የተቀመጣችሁ ነገሮች አይደላችሁ። ሰዎች የሆነ ቦታ ረስቷችሁ ጥለዋችሁ ሄደው መልሰው ሲመጡ እዛው የሚያገኟችሁ አይደላችሁ። መቀየር አለባችሁ። ክብራችሁን መግለጽ አለባችሁ። ማንጸባረቅ አለባችሁ። ራሳችሁን ከዛ ሰው ሙቮን አድርጋችሁ ሂል ማድረግ። እንዴት ነው ሂል የምታደርጉት? የተለያዩ ሰዎችን በማማከር በማውራት፣ ከተለያዩ ሰዎች ጋር ሀሳብ በመቀያየር፣ የተለያዩ ስነልቦና ባለሙያዎችን በማማከር፣ የተለያዩ አሳባውያንን በማማከር፣ ከቤተሰቦቻችሁ በዙሪያችሁ ካሉ ትላልቅ ሰዎች ልምድ በመውሰድ መረጃ በመጠየቅ አዳዲስ ሰዎችን ህይወታችሁ ላይ በማምጣት ኢንቫይሮንመንታችሁን ወይንም ከዛ ሰው ጋር ታደርጉት የነበሩትን ጉዳዮች ብቻችሁን ማድረግ፣ ብቻችሁን ስታደርጉም ደግሞ ከነዛ ውጭ የሆኑ የሚደረጉ ነገሮችን መጨመር፣ አዲስ ማንነት እንድትገነቡ ማለት ነው። ከዛ ነገሮች መልካም እየሆኑ ይመጣሉ ማለት ነው። በተለይ በእንደዚህ አይነት ችግር ላይ ያላችሁ ሰዎች በእርግጠኝነት እኔ ጋር 2 ሳምንት የማማከር አገልግሎት ብታገኙ ከዚህ ነገር እናንተ ማውጣት ትችላለሁ። ይህ በጣም ተራ ነገር ነው። ምክንያቱም ገና እኔ ጋር ገና እኔ ጋር እናንተም ስትመጡ አክሽን ለመውሰድ አይምሯችሁ ዝግጁ ነው የምላችሁን ከተገበራችሁና ከጎናችሁ ካለው ልክ ቃል ስናገር ይሰራል፣ ትተውታላችሁ። ይህ ለእናንተ ተራ ይሆናል። አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ